ከእኛ ጋር ዘወትር የሚኖር አምላካችን ስሙ ዛሬም ዘወትር የተመሰገነ ይሁን። ምናልባት እንደዚህ ከሰማዕታት የተዘጋጀው መርሃ ግብር በጣም ይበል የሚያሰኝና በጎ ከአዘጋጆችም ከተሳታፊው ምዕመናን አንጻር ስናየው ደስ የሚያሰኝ ነው። ይሄ ልምምድ ሊቀጥል ይገባል። በተለይ ደግሞ የመከራ ዘመን ስለሆነ ሰው ሁሌ ቤተክርስቲያን ውስጥ መገኘቱ አኩሪ ነው የበለጠ ማለት ነው እና ኦርቶዶክሳዊ ህብረት የሚያሰኘው በአንድ ድምፅ እንዲመሰብሰብ ሲቻል ነው። እሱ ነው ኦርቶዶክሳዊ አንድነት። ወደ ጥያቄው ሲሄድ ምናልባት ቅድም በአንዲት ቤተክርስቲያን እናምናለን በሚል ስለ አንድነት በሰፊው ተምረናል። ከጥያቄው አንጻር ግን ዳሰሳ አድርጎ ለማለፍ ኦርቶዶክሳዊ አንድነት ማለት ምን ማለት ነው፣ ኦርቶዶክሳዊ ህብረትን ወይም አንድነትን እንዴት እናጽና የሚል ነው ጥያቄው። እስኪ ራሳችሁ ዝም ብላችሁ ኦርቶዶክሳዊ አንድነት ምንድን ነው ብላችሁ እስኪ ያስቡ ትንሽ። ኦርቶዶክስ ነኝ፣ አዎ፣ ግን ኦርቶዶክሳዊ አንድነት ምንድን ነው ለራሳችሁ ማለት ነው ጠይቁና ምላሽ ደግሞ ራሳችሁ መልሱ። ኦርቶዶክሳዊ አንድነት ምንድን ነው ለራሳችሁ። ኦርቶዶክስ ከሆንኩ ይህን መመለስ አለብኝ። ወንዶችም ሴቶችም በተመሳሳይ ማለት ነው። ኦርቶዶክሳዊ አንድነት ማለት ምን ማለት ነው? ራሱ አንድነት ራሱ ትርጉም ሊያጣ ይችላል። አንዳንድ ጊዜ ስናየው አንድነት ብዙ አይነት ስለሆነ ከዛ ለይተን ኦርቶዶክሳዊ አንድነት የሚል ጥያቄን ያነሳል። አንድነት ማለት ብዙ ነው። ለመግደል አንድ መሆን አለ፣ ለመስረቅ አንድ መሆን አለ፣ ለማጭበርበር አንድ መሆን አለ፣ የሌቦች አንድነት አለ፣ የዘረኞች አንድነት አለ፣ የሱስ ፖለቲካ ባለተንታኞች ባለሙያዎች አንድነት አለ፣ የጂሃዲስቶች ደግሞ አንድነት አለ፣ ጠቅላላ የአማንያን አንድነት አለ። አንድነት ሲባል በጣም ብዙ ነው። ስለዚህ ኦርቶዶክሳዊ አንድነት ከዚህ ተለይቶ ምንድን ነው ትልቁ ነገር? የጉንዳን አንድነት አለ፣ የንብ አንድነት አለ። ወደ እንስሳት ደግሞ ወደ ጥቃቅን ፍጥረታት ስንገባ ማለት ነው። አሁን ንብ አንድ ካልሆነች ማር የለም። ጉንዳንም አንድ ሆኖ እየተጋገዘ ነው ስራ የሚሰራ እና የእንስሳቱ አንድነት የአራዊቱ አንድነት አለ እና በስነ ፍጥረት አንድነት ትልቅ ቦታ አለው። ሆኖም ግን የእኛው ተለይቶ ኦርቶዶክሳዊ የተሰኘበት ትልቁ ምስጢር ምን ይመስላችኋል? ኦርቶዶክሳዊ አንድነት ምንድን ነው ነው መነሻው ጥያቄ። ያን አንድነት እንዴት እንጠብቀው፣ እንዴት እናጽናው የሚል ነው። አንድ ክርስቲያን ኦርቶዶክሳዊ አንድነቱ ክርስቶሳዊ አንድነቱ ካልገባው ክርስቲያን ሆኖ የመኖር ስሜት ሊኖረው አይችልም። ስለዚህ ሊታሰብ ስለሚገባ ነው። እንግዲህ መሰረታዊ እዚህ ጋር ኦርቶዶክሳዊ የምትለው ሀሳብ ከመላእክት ጀምሮ እስከኛ ድረስ የመጣው ውሳጣዊውና እግዚአብሔራዊው ህብረት ነው። እግዚአብሔራዊ ህብረት ማለት በእግዚአብሔር ሕግና ቃል መሰረት አንድ የሚሆኑት አንድነት ማለት ነው። ኦርቶዶክሳዊ ማለት ኦርቶ የቀና ዶክስ ደግሞ ሃይማኖት። ኦርቶዶክሳዊ የቀና አመለካከት፣ የቀና አስተሳሰብ፣ የቀና የውስጥ እይታ ያለበት አንድነት ማለት ነው። ኦርቶዶክሳዊ አንድነት ሲተነተን ኦርቶዶክሳዊ ማለት አንድ ግለሰብ ኦርቶዶክሳዊ ነው ሲባል የቀና አመለካከት እንጂ ጠማማ አመለካከት የለውም ማለት ነው። አስባቸው ነው። አንድ ክርስቲያን ኦርቶዶክሳዊ ነው ሲባል የቀና እይታ፣ የቀና አመለካከት፣ የቀና በጎነት በውስጡ ያለው መልካምነት የማይለየው ማለት ነው ኦርቶዶክሳዊ ማለት ነው። ስለዚህ ኦርቶዶክሳዊ አንድነት ስንል ደግሞ የቀና አመለካከት ያላቸው ሰዎች ህብረት ማለት ነው። የቀና እምነት ያላቸው ሰዎች አንድነት ማለት ነው ኦርቶዶክሳዊ አንድነት ማለት ነው። የቀና አመለካከት ማለት ደግሞ ማንኛውም ዘመን የየራሱ የሆነ ሸክም አለው። የትኛውን ጊዜ የየራሱ የሆነ ፈተና አለው፣ መከራ አለው። በዚያ ሁሉ ማለፍ የሚችል አንድነት ማለት ነው ኦርቶዶክሳዊ አንድነት ማለት ነው። ስለዚህ ኦርቶዶክስ ከሆንክ አንተ ኦርቶዶክስ ከሆንክ አንቺ ኦርቶዶክስ ከሆንሽ ጠማማ ሀሳብ አይቻልም ማለት ነው። ይህ በቤተ ክርስቲያን ጠማማ ሀሳብ የተወገዘ ነው ማለት ነው። በወንድም ላይ ክፉ ማሰብ የተወገዘ ነው ማለት ነው። በሀገር ላይ ክፉ ማሰብ የተወገዘ ነው ማለት ነው። አብሮ ከሚሰራ ጓደኛ ጋር ጠማማ ምልከታ ይዘህ ሰው ላጥፋ ብለህ ብትነሳበት ምንም አይነት እይታ የለም ማለት ነው።
ለምን ኦርቶዶክሳዊ ስለሆንክ ማለት። ስለዚህ ኦርቶዶክሳዊ አንድነት ማለት የጾታ፣ የቋንቋ፣ የቦታ፣ የዘር፣ የአካባቢ መልክዓ ምድራዊ የአቀማመጥ ልዩነት የማይለየው ህብረት ማለት ነው። ኦርቶዶክስ አንድነት ማለት አስተውሉ። ይሄኛው ምንጭ ከየት ነው የመጣው? ኦርቶዶክስ አንድነቱ ካላችሁ የመጀመሪያዎቹ አማኞች መላእክት ናቸው። የመጀመሪያዎቹ አንድነትን የጠበቁ መላእክት ናቸው። ለዚያ በመላእክት ዓለም የተፈጠረው ፈተና የሚለያይ ፈተና ነበረ። ነገር ግን የቀና አመለካከት ባላቸው የቀና እይታ ባላቸው መላእክት አንድነቱ ቀጠለ። አንድነቱን የማይፈልጉ ደግሞ ለመጨረሻ ጊዜ ተለዩ። ለመጨረሻ ጊዜ ያ አንድነት ነው ቤተክርስቲያን የሚመራት ያ የመላእክቱ አንድነት ነው። ስለዚህ ኦርቶዶክሳዊ አንድነት ማለት መላእክት አሉበት፣ ቅዱሳን ጻድቃን ሰማዕታት አሉበት። እንደ አቅማችን አሁን ለዘመናችን ያለን የቤተክርስቲያን አገልጋዮች፣ ካህናት፣ ዲያቆናት፣ ዘማሪያን፣ ምዕመናን፣ ሴት ወንድ ሁሉም አሉበት። ይህ ሁሉ ህብረት ኦርቶዶክስ አንድነት ወይም ህብረት ይባላል። አስባችሁ እኛ ያለንበት አንድነት የመላእክት አንድነት ነው ሲባል ምስጢሩ ምን ያህል ከፍተኛ እንደሆነ ልብ ብለሃል። ምድራውያን ፖለቲከኞች የሚፈጥሩት አይነት አንድነት አይደለም። በጣም ልዩነት አለው። ለምሳሌ በዓለም ላይ ያለ የፖለቲካ ንቅናቄ ጊዜያዊ አንድነት ሊኖር የሚችለው ለዛውም ያጠፉትን እስኪያጠፉ ድረስ ነው። ከዛ በኋላ ደግሞ ራሳቸው ይጠፋፋሉ ማለት ነው። አየህ፣ የእኛ አንድነት ከዚህ ይለያል ማለት ነው። በጣም ማስተዋል ያስፈልጋል። ለዚህ ነው የዓለም ሀያላን በአንድ የሆነ ነገር ይጀምራሉ፣ በመለያየት ይጨርሳሉ። በመተላለቅ፣ በመተናነድ፣ በመጠፋፋት ይጨርሳሉ። አንድነቱ ኦርቶዶክስ አይደለማ። አየህ፣ ምክንያቱም አጋንንትም ለማጥፋት አንድነት አላቸው። አንድነት ሁሉ የቀና አንድነት አይደለም ነው። ስለዚህ ኦርቶዶክሳዊ አንድነት የሚባለው በላይኛው በመናፍስቱ ዓለም ወይንም በረቂቃኑ መላእክት ዓለም የመላእክት ህብረት አለ። በገነት የነፍሳት ህብረት አለ። በብሔረ ሕያዋን እንደነ ሄኖክ እንደነ ኤልያስ ያሉ አሉ። በብሔረ ብፁዓን 1000 ዓመት መኖር የሚችሉ ጸጋ ያላቸው ግን 3 ልጆች የሚወልዱ ኃጢአት የሚባል በሀገራቸው የማይሰራ የሚገርም የብፁዓን ሀገር አለ። የነዛ እንደገና በምድር ላይ ደግሞ ተነሳያን የምንባለው እኛ ነን። ተነሳይ ማለት በነገራችን ላይ በኦርቶዶክሳዊ ህይወት ውስጥ ዓለም ውስጥ እስካለን ድረስ ፈተና ሊገጥመን ስለሚችል ተነሳይ መሆን የግድ ነው ማለት ነው።